አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ጠፍቻለሁ በጣም ብዙ ተጨንቁ ቆየሁኝ። ሀባይብ እና እንዴት ናችሁልኝ? ውድ እህቶቼ፣ ውድ ወንድሞቼ፣ የሀገሬ ልጆች ወዳችሁና ፈቅዳችሁ ለምትከታተሉኝ በጣም አመሰግናለሁ። ኮሜንት እየሰጣችሁ ለምታበረታቱኝ ከልብ ነው የማመሰግነው። ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ በአዲስ ነገር ብቅ ብያለሁ ማለት ነው ውዶችዬ። በመጀመሪያ ጊዜ ለውድ ጓደኛዬ እንዲሁም እህቴም ጭምር ናት ማለት ነው ለውዷ እህቴ ለሀዲያ መልካም ጉዞ ብያለሁኝ። አላህ መንገድሽን ቀኝ ያድርግልሽ። በሰላም ከመወደጃቸው ቤተሰቦችሽ ከናፈቃቸው ቤተሰቦችሽ ያገናኝሽ። አገርሽ ላይም ሄደሽ አላህ መስጂድ ድልት አድርጎ ያኖርልኝ ማለት ነው። መስጂድ አድርጎ ያኖርሽ ኢንሻአላህ። በድንሽ ጠንካራ ሆነሽ ሌሎችንም የምጣሚ አላህ ያደርግሽ። እንግዲህ ስደት ላይ ያለው ቆይታዋ እስከዚህ ድረስ ነበር። ወደ ሀገሯ ገብታለች። ውድ ጓደኛዬ አላህ ሱብሃነሁ ወተዓላ ይከተልሽ፣ ባለሽበት ይጠብቅሽ። በሀገርሽ ላይ አላህ መስጂድ ድልት አድርጎ ያኖርልኝ እላለሁኝ። ሌሎቻችንም የቀረ ነው እህቶቻችን ሀገራችን ብዙ አመት ሆኖን ያልገባን እህቶች አላህ ሱብሃነሁ ወተዓላ አሳክቶልን እንደዚች እንደ እህታችን እና እንደ ሌሎቻችን እህቶቻችን ለሀገራችን ያብቃን እላችኋለሁ ውዶቼ። በዱዓ አትርሱኝ፣ የማረሳችሁም ስደት በቃችሁ ብሎ ከስደት በቃችኋል ብሎ አላህ ሱብሃነሁ ወተዓላ በሀገራችን ላይ አመቻችቶ ሀሳባችን አሳክቶልን የምንኖር በቃችሁ ብሎ ወደ ሀገራችን የምንገባ አላህ ያድርገን ኢንሻአላህ። ለዚህ ቀን ሁላችንንም አላህ ያድርሰን እላችኋለሁ ውድ ቤተሰቦቼ። እና ኢንሻአላህ ይሄን ልላችሁ ነው የመጣሁት ማለት ነው። ለውድ ጓደኛዬ ምኞቴን ልገልጥና ዱዓ ላደርግ ማለት ነው ኢንሻአላህ። እኔንም አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አስተያየታችሁን ተደልግላችኋለሁ ውዶችዬ። ማም ለማማ ይመጣል ለኛ ለመዳን ቅመሞች እኛው ለኛ ተልተጋገዝን እኛው ለኛ ላይክ፣ ሼር፣ ሰብስክራይብ አንዷን እኔ ካላሳደግኳት የትኛው ጓደኛዬ ካላሳደግኳት ማንም ይመጣልን ማለት ነው። ምክንያቱም የኛ እይታ ስለሌለው ትንሽ ስለሆነች የምንሰራው ቪዲዮ ስለሌለን አመዲያ ቢገኝ ያው ምግብ የምንሰራ ካለን ያ ነው እንግዲህ እንጂ ቪዲዮ ቀርጾ ለመላክ አይመችም። በነገራችን ላይ ሰው ቢኮኑ ቪዲዮ ዩቲዩብ መስራት በጣም ከባድ ነው። ምክንያቱም የምንለቀው ቪዲዮ ነገር አሁን ሀገራችን ላይ ቢሆን በየሀገሩ እየዞር እንትን ነበር ማለት ነው። እዚህ ግን በጣም ከባድ ነው እላችኋለሁ ውዶችዬ። እርስ በርሳችን እንተዳደግ፣ አሳድጉኝ ላሳድጋችሁ እላችኋለሁ።
ጓዴ እኔ ምስጥር የፍቅር ማዕዴ ቢያንስ እንጂ አይበዛም እኔ አንቺን መውደዴ እስኪ ስም ላውጣልሽ የሚገልጽሽ ባገኝ ባንቺ ውስጥ መኖረው ብዙ ህይወት አለኝ ስለዚህ ዓለሜ ልበልሽ ኪዳኔ አትለይምና ሁልጊዜ